የክርስቲያኖ ሮናልዶ ታሪክ በስቴዲየም ውስጥ በደጋፊዎች ጩኸት ታጅቦ አይደለም የሚጀምረው። የሚጀምረው በአትላንቲክ ውቅያኖስ ላይ በምትገኝ አንዲት ትንሽ ደሴት ማዴራ ፖርቹጋል ውስጥ ነው። የሚጀምረው በቆርቆሮ ጣሪያ በተሸፈነ ቀለሙ በረገፈና በተሰነጠቁ መስኮቶች የውቅያኖሱ ጨዋማ ነፋስ በሚገባበት ጠባብ ቤት ውስጥ ነው። ታሪኩ የሚጀምረው ክርስቲያኖ በሚባል ከማይገታ ህልሙ ውጪ ምንም በሌለው ትንሽ ልጅ ነው። ዓለም ስሙን ከመጥራቱ በፊት ክርስቲያኖ በፉንቻር ጠባብና ዳገታማ መንገዶች ላይ በባዶ እግሩ የሚሮጥ ተራ ልጅ ነበር። ቤተሰቡ ለአዲስ ልብስ ይቅርና ለእግር ኳስ ጫማ የሚሆን ገንዘብ አልነበራቸውም። ዝናብ ሲዘንብ ጣሪያው ያንጠባጠባል። ምግብ በማይበቃበት ጊዜ እናቱ የአራት ልጆችን ሆድ ለመሙላት የምግብ ማጣፈጫ ትፈልግ ነበር። አባቱ ሆዜ ዴኒዝ አቬሮ ለከተማዋ አትክልተኛ ሆኖ ይሰራና በአካባቢው በሚገኝ የእግር ኳስ ክለብ ውስጥ ያጸዳ ነበር። እናቱ ማዴራ ዶሎሬስ ጥቂት ሳንቲሞችን ለማግኘት የሰዎችን ቤት ታጸዳና ለጎረቤቶች ታበስል ነበር። የክርስቲያኖ አልጋ ከወንድሙ ሁጎ ጋር በሚጋራው ጠባብ ክፍል ውስጥ ተጨናንቆ ነበር። ምሽት ላይ የውቅያኖስ ንፋስ እየሰማ ወደ ትልቅ ስታዲየም መግባቱ ምን ሊመስል እንደሚችል በምናቡ ያስብ ነበር። ሰዎች ስሙን ሲጠሩ፣ ደማቅ መብራቶች ሲበሩና ኳስ በእግሩ ስር ስትሆን ህልሞቹ ከሚኖርበት ዓለም በላይ ትልቅ ነበሩ። እና አንዳንዴ እሱን እንዲቀጥል የሚያደርገው ብቸኛ ነገር እሱ ነበር። አባቱ ዳኒዝ እግር ኳስ ይወድ ነበር፣ ነገር ግን በራሱ ሱስ ይሰቃይ ነበር። የአልኮል ሱሰኝነት ቀስ በቀስ ጉልበቱንና ምኞቱን ሰረቀው። አንዳንዴ ለቀናት ይጠፋል። ያኔም ቢሆን ትንሹ ክርስቲያኖ የሚረግጠው ኳስ እንዳይጠጣ ያደርገው ነበር። ለአባቱ እግር ኳስ እሱ ሊኖረው ያልቻለው የመሸሻ መንገድ ነበር። ምናልባት ግን ልጁ ይሳካለታል። ገና በ8 ዓመቱ ክርስቲያኖ አባቱ በበጎ ፈቃደኝነት በሚሰራበት አንዶሪያ የተባለ ትንሽ የአካባቢ ቡድን ተቀላቀለ። የመጀመሪያው ሜዳ ሳር አልነበረም፣ አቧራማ አፈርና ወጣ ገባ ድንጋዮች እንጂ። ቢወድቅ ይነሳል፣ ጉልበቱ ቢደማ ማንጠብጠቡን ይቀጥላል። ትላልቅ ልጆች ሆን ብለው ይገፉት ነበር። ነገር ግን እያንዳንዱ ግፊት ተነስቶ ከእርሱ የተሻለ መሆኑን ለማረጋገጥ ያለውን ጥማት ይጨምረው ነበር። ከእኩዮች የበለጠ በፍጥነት ይሮጥ ነበር። ትላልቅ ልጆችን ልክ እንደማይታዩ አድርጎ ያልፋቸዋል። አሰልጣኙ በውስጡ የተፈጥሮ ፍጥነትና እሳትን አዩ። የሆነ ሰው ቢቀርጸው ፍጹም ድብቅ ሊሆን የሚችል ተሰጥኦ። በቤት ውስጥ የገንዘብ ችግሮች እየተቆለሉ መጡ። አንዳንዴ እናቱን ማጽዳት ያግዛታል፣ አንዳንዴ ደግሞ የአባቱን መሳሪያዎች ይሸከማል። ነገር ግን በቻለ ቁጥር በእነዚያ መንገዶች ላይ ኳስ እያንጠባጠበ ለሰዓታት ግድግዳ ላይ እየመታ የመንካቱን ጥበብ ያዳብር ነበር። እግር ኳስ የሚያውቀው እና የሚፈልገው ብቸኛው ነገር ነበር። ከጨዋታ በላይ ነበር። ከዚያ ህይወት መውጫ ትኬቱ ነበር። እናቱ ዶሎሬዝ በአንድ ወቅት እርጉዝ መሆኗን ስታውቅ ውርጃ አስባ እንደነበር ትናገራለች። ይህንን በኋላ ህይወቱ ነግረዋለች። ክርስቲያኖ ግን ከመቆጣት ይልቅ ይህንን እንደ ማገዶ ተጠቀመበት። ሊያስወርዱ ይሞክረው ነበር ሲል ለአንድ ጋዜጠኛ ተናግሯል። ግን እግዚአብሔር ይህ እንዲሆን አልፈለገም። ለዚህ ነው መኖር እንደሚገባኝ ለማረጋገጥ እዚህ የተገኘሁት። 12 ዓመት ሲሞላው የህይወቱ ትልቅ ዕድል መጣ። ከፖርቹጋል ታላላቅ ክለቦች አንዱ የሆነው ስፖርቲንግ ሲቲ በአካዳሚው ሊቀበለው ፈለገ። ይህ ግን ማዴራን መልቀቅ፣ ቤተሰቡን መለየት፣ የደሴቱትን ንፋስ፣ የእናቱን ምግብና የሚያውቀውን ህይወት መተው ማለት ነበር። እናቱ ትንሽ ሻንጣውን አዘጋጀችለት። ለሰዓታት ያህል ተቃቀፉ። አውሮፕላን ማረፊያ ላይ በአንድ ወቅት እንደሚያኮራት ቃል ገባላት። አንድ ቀን ሀብታም እንደሚያደርጋቸው ነገራት። እሷ በእንባ ውስጥ ሆና ፈገግ አለች። በ12 ዓመቱ ልብን በሚሞላ ተስፋና ፍርሃት ብቻውን አውሮፕላን ውስጥ ገባ። ያኔ አላወቀም ነበር እንጂ ይህ በብዙ መስዋዕትነት በታጀበው ህይወቱ ውስጥ የመጀመሪያው እውነተኛ መስዋዕትነት ነበር። ሊዝበን ከፋንቻር ሞቅ ያለ መንፈስ ጋር ሲነጻጸር ትልቅ ጫጫታ የበዛባትና ቀዝቃዛ ነበረች። በስፖርቲንግ አካዳሚ በሜዴራ አነጋገሩ ይሳለቁ ነበር። ሌሎች ልጆች ምሽት ላይ ቤቱን ናፍቆ ስለሚያለቅስ አልቃሻ ይሉት ነበር። ሜዳ ላይ ሲገባ ግን እንባው ይደርቃል። ኳስ ላይ እንደ አውሬ ነበር፣ ፈጣን፣ ጨካኝና የማይነካ። ሌሎች ልጆች ለተንኮል ሲወጡ ክርስቲያኖ ብቻውን በልምምድ ሜዳ ላይ ይቆያል። መብራቶች እስኪጠፉ ድረስ ይሮጣል፣ ክብደት ያነሳል፣ የቅጣት ምቶችን ይለማመዳል።
መሸነፍን በጣም ስለሚጠላ የቡድን አጋሮቹ በልምምድ ላይ ካቀዘቀዙ ይናደድና ብቻውን ይሰለጥናል። አሰልጣኞቹ ይህንን አስተዋሉ። አንዳንዶች ኩራተኛ መስሏቸው ነበር። ነገር ግን እያደረ ይህ ኩራት ሳይሆን ሱስ መሆኑን ተረዱ። በ15 ዓመቱ የክርስቲያኖ ልብ ሁሉንም ነገር ሊያበቃው ተቃርቦ ነበር። ዶክተሮች በልቡ ትርታ ላይ ችግር አገኙበት። ይህም ጨዋታ እንዲያቆም ሊያደርገው ይችል ነበር። እናቱ ዜናውን ስትሰማ አለቀሰች። ክርስቲያኖ ግን ደህና እንደሚሆን ነገራት። የግድ ደህና መሆን ነበረበት። ከጥቂት ቀናት በኋላ ምንም እንዳልተፈጠረ ሁሉ ወደ ልምምድ ተመለሰ። እጅ መስጠት ፈጽሞ ምርጫው አልነበረም። በ16 ዓመቱ የስፖርቲንግ ሊዝበን አሰልጣኞች ልዩ ነገር በእጃቸው እንዳለ አወቁ። ከትላልቅ ልጆች ጋር አጫወቱት። እሱ ግን እንደ ሞኝ አደረጋቸው። ወዲህና ወዲያ እያለ ተከላካዮቹን ያዞራቸው ነበር። ወሬው በፍጥነት ተሰራጨ። ስፖርቲንግ ውስጥ ሌሎች በህልማቸው የሚያዩትን ነገር የሚያደርግ ልጅ አለ ተባለ። ከዛም በ2003 የእግር ኳስ ታሪክን ለዘላለም የቀየረው ጨዋታ መጣ። ስፖርቲንግ ሊዝበን ከማንቸስተር ዩናይትድ ጋር የወዳጅነት ጨዋታ አደረጉ። የእንግሊዝ ታላቅ ክለብ ቀላል ጨዋታ ጠብቆ ነበር። በምትኩ ግን አረንጓዴና ነጭ የለበሰ ቀጫጫ ወጣት ትምህርት ሰጣቸው። ሮናልዶ ልምድ ያላቸውን የፕሪሚየር ሊግ ተከላካዮች አዋረዳቸው። እንቅስቃሴው እንደ መብረቅ የፈጠነ ነበር። ጨዋታው ሲያልቅ የዩናይትድ ተጫዋቾች አሰልጣኛቸውን ሰር አሌክስ ፈርጉሰንን በአስቸኳይ እንዲያስፈርሙት ለመኑት። እንደሱ ያለ አይተው ያውቁም ነበር። ተሰጥኦ የማየት ችሎታ ያላቸው ሰር አሌክስ ፈርጉሰን ወዲያውኑ ወሰኑ። ክርስቲያኖ ሮናልዶ ቀዩን መለያ መልበስ አለበት። በወቅቱ ለወጣት ተጫዋች ከፍተኛ በሆነው 12.24 ሚሊዮን ፓውንድ ማንቸስተር ዩናይትድ የሜዴራውን ልጅ ወደ እንግሊዝ አመጣው። እንግሊዝኛ ብዙ አይችልም ነበር። ቤቱና እናቱን ናፍቋል። ነገር ግን የታዋቂውን ቁጥር 7 መለያ የጆርጅ ቤስት፣ ኤሪክ ካንቶና እና ዴቪድ ቤካም የለበሱትን ሲለብስ ለእሱ የሚመጥን መሆኑን እንዳለበት ያውቅ ነበር። በዩናይትድ ቆይታው ክርስቲያኖ በተለያዩ ክህሎቶች ህዝቡን የሚያስደምም ጥሬ ተሰጥኦ ነበረው። ሰር አሌክስ ግን አሳይ ተጫዋች ሳይሆን ሻምፒዮን ይፈልጉ ነበር። ለሮናልዶም ከማታለል ያለፈ እግር ኳስ አለ፣ ውጤት ማምጣት ነው ጨዋታ የሚያሸንፈው አሉት። ክርስቲያኖ ሰማ። ሁሉም ሲሄዱ እሱ ልምምድ ላይ ይቀራል። እስኪሳካለት ድረስ 100 የቅጣት ምቶችን ይመታል። ክብደት በማንሳት ቀጫጭን ሰውነቱን ወደ ማሽንነት ቀየረው። የቡድን አጋሮቹ በመስታወት እየተመለከቱት ይሳለቁበት ነበር። ሜዳ ላይ ሲያልፋቸው ግን ይህ ራስን ማድነቅ ሳይሆን ለራስ ጥረት የተቀመጠ መስፈርት መሆኑን ተረዱ። በ2006 ትልቅ ፈተና ገጠመው። በዓለም ዋንጫ እንግሊዝ ከፖርቹጋል ጋር ተጫወቱ። በጨዋታው የሮናልዶ የዩናይትድ ቡድን አጋር ዋይኒ ሮኒ በሮናልዶ ምክንያት ከሜዳ ወጣ። የእንግሊዝ ሚዲያዎች በከፍተኛ ሁኔታ ዘመቱበት። አጭበርባሪና ከዳተኛ አሉት። የሞት ዛቻ ደረሰው። እንግሊዝን ለቆ ለመሄድ አስቦ ነበር። ነገር ግን ሰር አሌክስ ደገፉት። ክርስቲያኖ ምላሽ የሰጠው በሚያውቀው መንገድ ብቻ ነበር፣ ያልተገታ በመሆን። በ2008 የመጀመሪያውን ባላንዶር አሸነፈ። ዩናይትድን ለሻምፒዮንስ ሊግ ዋንጫ አበቃ። በሁሉም ውድድሮች 42 ጎሎችን አስቆጠረ። በማዴራ መንገዶች ላይ በባዶ እግሩ ይጫወት የነበረው ልጅ አሁን የዓለም ምርጥ ተጫዋች ሆነ። በ2009 ሪያል ማድሪድ 80 ሚሊዮን ፓውንድ በመክፈል የዓለም ውዱ ተጫዋች አደረገው። ማድሪድ ውስጥ ክርስቲያኖ ወደ ጎል ማሽንነት ተቀየረ። በ438 ጨዋታዎች 451 ጎሎች። ክብረ ወሰን በቀላሉ ይሰባብር ነበር። 4 የሻምፒዮንስ ሊግ ዋንጫዎችን አሸነፈ። የሮናልዶ እና የሜሲ ክርክር የእግር ኳስ ዘላለማዊ ክርክር ሆነ። ሜሲ ምትሃታዊ ጥበበኛ፣ ሮናልዶ ደግሞ በማይናወጥ ፍላጎት ታላቅነትን የቀረጸ ማሽን ነው። ሁለት ተጫዋቾች፣ ሁለት ስታይል፣ ግን በአንድ ዘመን በብቃታቸው ዓለምን ገዙ። ከሜዳው ውጪ ክርስቲያኖ የራሱን ግዛት ገነባ። የሲአር7 ብራንድ፣ ሆቴሎች፣ ጂሞች፣ የልብስ መስመሮች። ሆኖም ግን ከየት እንደመጣ ፈጽሞ አይረሳም። ለሕፃናት ሆስፒታሎች በሚሊዮን የሚቆጠሩ ገንዘብ ለግሷል። የአንድ 9 ዓመት ሕፃን የካንሰር ሕክምና ወጪን ሸፍኗል። ለአንድ የሕፃናት ትምህርት ቤት የባላንዶር ዋንጫዎችን በጨረታ በመሸጥ ድጋፍ አድርጓል። ለቤተሰቡ በጣም ታማኝ ነው። እናቱን እንደ ምሰሶ ያያታል። ልጆቹ ኩራቶቹ ናቸው። አሁን በሳውዲ አረቢያ እየተጫወተ ቢሆንም ብዙዎች አብቅቶለታል ይላሉ።
ይመራል። ምክንያቱም ለክርስቲያኑ ሁሌም የሚሰበር ሌላ ክብረ ወሰን፣ የሚወጣ ሌላ ተራራ አለ። ክርስቲያኖ ሮናልዶ ፍጹም አይደለም፣ ሰው ነው። ስህተቶች ሰርቷል። ነገር ግን ከምንም ተነስቶ ሁሉንም ነገር ማግኘት ምን እንደሚመስል ለማየት ከፈለግ እንባውን ወደ ዋንጫ፣ ህልሙን ወደ እውነት የቀየረውን ልጅ ተመልከት። ይህንን አሁን እያየህ ከሆነ ምናልባት አንተም የራስህ የማዴራ አቧራ መንገድ ይኖር ይሆናል። ምናልባት በብቸኝነት ምሽቶች ውስጥ እየታገልክ ይሆናል። ማንም የሚያምንብህ አይመስልህም ይሆናል። እንዲህ ከሆነ ይህን ታሪክ ያዝ። ትግልህ ጥንካሬህ ሊሆን እንደሚችል ያስታውስህ። የክርስቲያኖ ሮናልዶ ሕይወት ብቸኛው ገደብ አንተ ራስህ የምትቀበለው ገደብ መሆኑን ማረጋገጫ ነው። መስራት አትችልም ሲሉ ሲሳለቁብህ ለጥንካሬ ተጠቀምበት። ስትወድቅ ደጋግመህ ተነስ። ምክንያቱም አንዳንዴ ምንም በሌለው ልጅ እና ሁሉንም ነገር ባገኘው ሰው መካከል ያለው ብቸኛው ልዩነት ይቻላል ብሎ የማመን ድፍረት ነው።